ሰላም እንደምን ሰነበታችሁ። ዘፋኙ ኤፍሬም ታምሩ ወይ ዘንድሮ ያለው ለህወሓትና ለኤርትራ ሳይሆን አይቀርም። አዬ ወይ ዘንድሮ ወይ ዘንድሮ። የህወሓቱ ጉምቱ ሰው ጌቾና አምባሳደር ሬድዋን በአልጀዚራ ቀርበው የጦርነቱን አይቀርነት ገልጸዋል። ወይ ዘንድሮ እንመለከተዋለን። ኦሉሴጉን ወደ መቀሌ ተጉዘው የሰላም ጥሪ አቅርበዋል። ህወሓት ልክ እንደቀደመው ጊዜ ድርቅ ሳይል ተለሳልሶ ምላሽ ሰጥቷል። ቃል አቀባዩም ቢሆኑ ኦሉሴጉን ፌዴራል መንግስትን እንዲማጸኑለት ጠይቆ በታላቅ ድባብ ሸኝቷቸዋል። ዝርዝር መረጃ አለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። የፕሪቶሪያውን የሰላም ስምምነት የፌዴራል መንግስትና ህወሓትን በመወከል በዋና ተደራዳሪነት የተሳተፉት የተፈራረሙት አምባሳደር ሬድዋን ሁሴንና አይተ ጌታቸው ረዳ በአልጀዚራ ላይ በጋራ በወጡት ሰፊ ጽሑፍ በሰሜን ኢትዮጵያ በድጋሚ የጦርነት ደመና እያንዣበበ መሆኑን በማስጠንቀቅ ዓለም አቀፉ ማህበረሰብ አስቸኳይ ግፊት እንዲያደርግ ጥሪ አቅርበዋል። ሁለቱ ከፍተኛ የፖለቲካ ሰዎች የፕሪቶሪያውን ስምምነት በጦርነት ለደቀቀው ቀጠና አንጻራዊ ሰላምና እፎይታ አምጥቶ የነበረ ቢሆንም አሁንም ላይ ይህንን ታሪካዊ ስምምነት ለማፍረስና አገሪቱን ወደ ቀድሞ እልቂትና ደም መፋሰስ ለመመለስ በቁርጠኝነት የሚንቀሳቀሱ ኃይሎች መኖራቸውን በይፋ ገልጸዋል። አምባሳደር ሬድዋንና ጌታቸው እንደ አውሮፓውያኑ በጥቅምት 2022 በደቡብ አፍሪካ ፕሪቶሪያ የተደረገውን የድርድር ሂደት ወደ ኋላ መለስ ብለው ያስታወሱ ሲሆን በወቅቱ መጀመሪያ ላይ በሁለቱ ወገኖች መካከል የነበረው አለመተማመን እጅግ ከፍተኛ እንደነበር ጠቁመዋል። ነገር ግን ውይይቱ ጥብቅ ከሆነውና ከተለመደው መደበኛ ዲፕሎማሲያዊ ፕሮቶኮል ወጥቶ በትንሹ ክፍል ውስጥና በእንግሊዝኛ መግባባት ግዴታን ባስቀረ መልኩ በሀገር ውስጥ ቋንቋዎች በቀጥታ እንዲካሄድ መደረጉ ሂደቱን ሙሉ በሙሉ እንደቀየረው አብራርተዋል። በዚህም ማግኘታቸውና ይህ የቀጥታ ውይይት መካሄድ መጀመሩ ረጅም ሰዓታትን የወሰዱና ፈታኝ የነበሩ ክርክሮችን አልፎ ለዘላቂ ሰላም ጠንካራ መሰረት ለመጣል እንደቻለ ገልጸዋል። ይህ ስምምነት በወቅቱ የነበረውን አስከፊ የደም መፋሰስ ያስቆመና የበርካታ ወጣቶችን ሕይወት የታደገ ታሪካዊ ክስተት እንደነበርም በአጽንኦት አስገንዝበዋል። አምባሳደር ሬድዋን ሁሴን እና አይተ ጌታቸው ረዳ በጋራ ጽሑፋቸው ላይ እንዳሰፈሩት የፕሪቶሪያው ስምምነት በኢትዮጵያ ሕዝብ ዘንድ ትልቅ ተስፋንና ደስታን የፈጠረ ቢሆንም በሁሉም ወገኖች ዘንድ ግን እኩል ተቀባይነት አላገኝም። በተለይም በህወሓትና በአማራ ፋኖ ኃይሎች ውስጥ ባሉ ጽንፈኛ አካላት ባሏቸው እንዲሁም በኤርትራ መንግስት ዘንድ ስምምነቱ ተወግዶ እንደነበር በግልጽ አስታውቀዋል። የህወሓት ጥቂት አመራሮች ይህን ስምምነት ለዘላቂ ሰላም ሳይሆን ለጊዜያዊ ማገገሚያና ኃይል ማሰባሰቢያነት ብቻ ሊጠቀሙበት እንደፈለጉ የገለጹት ተደራዳሪዎቹ በተመሳሳይ መልኩ የፋኖ አካላትም ጦርነቱ እንዲቀጥልና የራሳቸውን ፍላጎት ለማሳካት ሲንቀሳቀሱ እንደነበር ገልጸዋል። በተለይም የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ስምምነቱን በይፋ በማውገዝ ረገድ ዋነኛውን ድርሻ እንደሚይዙ ጠቁመዋል። ፕሬዝዳንቱ ኢትዮጵያ በጦርነት ተዳክማና ተከፋፍላ እንድትቀር ካላቸው ስር የሰደደ ፍላጎት የተነሳ ጽምዶ የተሰኘ የሚስጥር ጥምረት በመፍጠር የተለያዩ የጥፋት ኃይሎችን እያስተባበሩና እየመሩ መሆናቸውን በጋራ ጽሑፋቸው በይፋ ከሰዋል። አምባሳደር ሬድዋን ሁሴን እና አቶ ጌታቸው ረዳ በአሁኑ ወቅት ያለውን አሳሳቢ ሁኔታ ሲያስረዱ የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍና እገዛ ታግዞ በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር ከፍተኛ ዝግጅት እያደረገ መሆኑን አመልክተዋል። ይህ ቡድን የፕሪቶሪያውን ስምምነት መርሆች በግልጽ በመጣስ በርካታ ህገወጥ እርምጃዎችን እየወሰደ እንደሚገኝም አብራርተዋል። ከነዚህም መካከል ህጋዊ የነበረውን የክልሉን ጊዜያዊ አስተዳደር ማፍረስ፣ በክልሉ ውስጥ የሰላም አማራጭ አራማጅ የነበሩ አካላትን ማግለሉና የትግራይን ህዝብ ፍላጎት በመጻረር የተለያዩ ማጋገጃዎችና ግዴታዎችን ከፍተኛ የጦር ኃይል በኃይል እያደረጀ መሆኑን በዝርዝር አስረድተዋል። የትግራይ ህዝብ ይህንን አውዳሚ ጦርነት አጀንዳ ሙሉ በሙሉ ውድቅ ቢያደርገውም የጥቂት ቡድን ግን ክልሉን ወደ ሌላ የጭቆና የትርምስና የጦርነት ቀጠና እየቀየራት መሆኑን ጠቁመዋል። በመጨረሻም
ሁለቱ ተደራዳሪዎች የፕሪቶሪያው ስምምነት ፍጹም ባይሆንም የመሳሪያ ድምፅን ጸጥ ያደረገና በአካባቢው የተወሰነ መረጋጋትን ያመጣ ብቸኛ አማራጭ መሆኑን አስገንዝበዋል። ስለሆነም ዓለም አቀፉ ማህበረሰብ የአፍሪካ ህብረትና ሌሎች ተጽዕኖ ፈጣሪ የሆኑ ዓለም አቀፍ አካላት በህወሓትና በአስመራ ባሉ አጋሮቻቸው ላይ ጠንካራ የሚባል ነገር እንዲያስተላልፉ ጥያቄ አቅርበዋል። አድማጭ ተመልካቾቻችን ሰብስክራይብ በማድረግ አሁንም ቤተሰብ ይሁኑ እንላለን። ታዲያ በዚህ ጉዳይ ላይ ሐሳባቸውን የሰጡ የተለያዩ ተቋማት ቢኖርም የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛና የፕሪቶሪያው ስምምነት እንዲፈረም ከፍተኛውና ታሪካዊ ሚናውን የተጫወቱት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ዛሬ ሰኔ 4 ቀን 2018 በመቀለ ከተማ ድንገተኛና የአጭር ጊዜ ቆይታ አድርገዋል። በቆይታቸውም ነባሩን መንግስትና ምክር ቤት መልሻለሁ ካለውና የህወሓት ሊቀመንበር ከሆኑት ዶክተር ደብረጽዮን ገብረ ሚካኤል አመራር ጋር ተገናኝተው ሰፊ ምክክር አድርገዋል። ኦሉሴጉን ኦባሳንጆ ከውይይቱ በኋላ በሰጡት መግለጫ በምክክሩ ወቅት በክልሉና በአካባቢው የጸጥታ እንዲሁም በኢኮኖሚ ጉዳዮች ላይ አመርቂና ፍሬያማ ውይይት ማድረጋቸውን ገልጸው አዲስ በተጀመረ የሰላም ጭላንጭል በጅምሩ ደስተኛ መሆናቸውን በይፋ አስታውቀዋል። በሌላ በኩል ህወሓትን ወክለው በጉዳዩ ላይ መግለጫ የሰጡት አምባሳደር አዲስ ዓለም ባሌማ የኦባሳንጆ ጉዞ ከፌዴራል መንግስት ጋር ሙሉ በሙሉ የተቋረጠውን ግንኙነት በድጋሚ ለማስቀጠል ያለመ ውይይት መሆኑን ጠቁመዋል። አምባሳደር አዲስ ዓለም ሲያብራሩ ኦባሳንጆ አገናኝ ልዑክ ናቸው። እዚህ በመቀለ የተነገራቸውና የተሰጣቸውን የሰላም ሐሳብ ለኢትዮጵያ መንግስት በአስቸኳይ ደርሳሉ ተብሎ ይጠበቃል ብለዋል። አምባሳደሩ አክለውም በትግራይ በኩል ሰሚ ጠፍቶ እንጂ የፖለቲካ ውይይት እንዲጀመር በአማርኛና በእንግሊዝኛ ቋንቋዎች በተደጋጋሚ መግለጫዎችን ከመስጠትና ሰላምን ከመጥራት እንዳልቦዘኑ ገልጸው የዛሬው ግንኙነት አሁን ላይ ከጫፍ የደረሰውንና አገሪቱን ሊያጠፋ የሚችለው ሌላኛውን ዙር ጦርነት የሚያቀዘቅዝ ሁኔታዎችንም ወደ ጠረጴዛ ውይይት የሚመልስ እንዲሆን ፍጹም ፍላጎት አለን በማለት በትግራይ በኩል ያለውን አቋም አስረድተዋል። በመጨረሻም በዚህ ወሳኝ ውይይት ላይ ከፌዴራል መንግስት ጋር የተቋረጠውን ግንኙነት እንዲቀጥልና ከዚያም አልፎ የሁለትዮሽ የፖለቲካ ውይይት በይፋ እንዲጀመር የሚለው ነጥብ በጉልህ መነሳቱን አምባሳደር አዲስ ዓለም ገልጸዋል። አሁን ላይ ቀጥሎ ከኢትዮጵያ መንግስት ወገን የሚሰጠው ይፋዊ ምላሽ ለመስማትና መልእክቱን ለማድረስ አምባሳደር ኦሉሴጉን ኦባሳንጆ የመቀለ ቆይታቸውን አጠናቀው ወደ አዲስ አበባ ተመልሰዋል። አድማጭ ተመልካቾቻችን ቻናላችንን ሰብስክራይብ ያድርጉልን። በትግራይና በመካከለኛው ያለውን አጣብቂኝ ሁኔታ ስንመለከት ጦርነት አይቀሬ መሆኑን እየተገነዘብን ሲሆን ይህ የጦርነት ደመና በትግራይ ክልል ይዞት የመጣው አስጨናቂ ጉዳይ አፈሳ ነው። በአፈሳው ዙሪያ የሰራነውን ዜና ገብተው ተመልከቱ። በጣም አሳዛኝ ድርጊቶች በትግራይ ላይ እየተፈጸሙ ነው። ሁላችንም በጸሎት በቻልነው አቅም ለትግራይ ህዝብ እንድንጸልይ እንጠይቃለን። ኦምኒያ ዜናን ሰብስክራይብ በማድረግ ቤተሰብ ይሁኑ።